ኢየሩስ በሃይሚ ቦታ ብትሆን ሃይሚ ዛሬ መጣ ብሩኬ ጋር ግንኙነት አለኝ ብሩኬ የልጅ አባት ነው ብትል ምን ልትገላት ነው? ያብሳላት አንድ ነገር ትሆንና ታውቃለህ ምን ማምጣት እንደምችል። እሷ የልጅ አባት ነው ብላ ስትመጣ ሃይሚ ምን አላርገቻት? እጇን ራሱ አላነሳችባትም። እኔ እስካየሁት ድረስ እጇን ራሱ አላነሳችም። የሷ ለማመን ነው በዚህ ሁሉ ነገር እንዲፈጠር ያደረገው። ስለዚህ ልጅ ነው ብሎ እንዴት ነው የሚቀበል እንዴ? የእውነት ከሆነ እኮ ይኸውላችሁ ቤተሰቦች ሁላችንም እናውቃለን። ልጁ የብሩኬ ከሆነ ምንም የሚዋሽበት ምንም አይነት ምክንያት አይኖርም። ለምን እዚህ በፊት የነበረ ላይፍ ምናምን እንደዚህ ወጥቶ ቢሆን ኖሮ እስከ አሁን ድረስ እንደዚህ አይነት ነገሮች አይፈጠሩም ነበር። ምን አይነት ግንኙነት ነው ያላቸው? ብሩኬስ ለምንድን ነው ዝም የሚለው? እንደዚህ አይነት ነገር አሁን ለምሳሌ እስከ ዛሬ የነበረን ግንኙነት ወጥቶ ቢሆን ኖሮ ይሄ ችግር አይፈጠርም ነበር፣ ይሄ ነገር አይመጣም ነበር። ምንድነው የነበራቸው ግንኙነት? የፈለኩሽ የሰጠሽኝን ሀብል ልመልስልሽ ነው። ብሩኬ ይሄን ነው ማድረግ ያለበት። በቃ ዛሬ የምሬ ነው ብሩኬ ትክክል የሆነ ውሳኔ ነው የወሰነው። ምንም ቢሆን ያው ጥፋት አጥፍቷል። ግን ይቺ ልጅ የምሬን እኮ ነው ግንኙነት ቢኖራት ምን ልትሆን ነበረ? ሌላ ነገር ውስጥ አንገባባና የፈለኩሽ የሰጠሽኝን ሀብል ልመልስልሽ ነው ለማለኔ አንቺ በጣም አሪፍ። በቃ ብሩኬ ይሄን ነው ማድረግ ያለበት። በቃ ዛሬ የምሬ ነው ብሩኬ ትክክል የሆነ ውሳኔ ነው የወሰነው። ማርያም ነው ለምን እንደምትመልስልኝ አልፈልገውም። ከፈለክ መጣል ትችላለህ። እኔ አክብሬክ ያው ላክብሬክ ላንተ ነው የምሄደው። እኔ ምንም ያው ከመጀመሪያውንም ብሩኬ መቀበሉ ስህተት ነበረ። ግን ዛሬ ብሩኬ ከረፈደም ቢሆን መመለሱ በጣም ትልቅ ነገር ነው። ምክንያቱም ይቺ ልጅ በብሩኬ ያላትን ተስፋ እንድትቆርጥ የሚያደርግ ነገር ነው። ምክንያቱም ይሄ ስጦታ ብሩኬ ጋር ባየችው ቁጥር ብሩኬ ለሷ የሆነ ነገር ማለት ለሷ ቦታ እንዳለው አይነት ነገር ታስባለች ማለት ነውና ዛሬ ይሄንን መመለሱ ግን ብሩኬ እሷ ተስፋ ትቆርጣለች ማለት ነው። እኔ ታዲያ ነገሮች ተጠቀቅ ምንድነው ተጠቀቅ? ምን አደረጉ? አሁንም እያደረክ ያለው ነገር ጭራሽ አይደለም። ምንድነው የምታስፈራረው? ማነች እሷ? ብሩኬን እሷ የምታስፈራረው ማናት? ምንድነው? እኔ ይሄንን ስለመለስክልኝ ካንተ ህይወት ወጣለሁ ወይ ደግሞ ይሄንን ስለመለስክልኝ ሁሉንም ነገር ተዋለው ማለት አይደለም። ምንድነው? እኔ ያልገባኝ ነገር ምንድነው? ይቺ ልጅ ከብሩኬ ምንድነው የያዘችው? የምሬን ነው። ምንድነው የምላችሁ በጣም ግራ ስላጋባኝ ነው። የሰው ልጅ እኮ አንድ ነገር ማለት የሆነ ነገር ላይ ችክ የሚለው እዛ ላይ የሚተማመንበት ነገር ሲኖር ነው። ይቺ ልጅ በምን ተማምና ነው ብሩኬ ላይ እንደዚህ ንግግሮችን የምትናገር? በምን ተማምና ነው? ወይስ ደግሞ ከብሩኬ ላይ የያዘችው ነገር አለ? ብሩኬ የሚፈራው ነገር አለ? ምንድነው እየተፈጠረ ያለው? በነፃነት እንድትኖር የምትፈልግ ከሆነ ልጅቷ የትኛዋ ልጅ ማንን ነው? አዲስ የመጣችዋን ወይስ ሃይሚን? ማንን ነው እንደዚህ ነገር እንዲፈጠር ማትፈልግ ከሆነ ብታወቅ ይሻልሃል። ያብሳላት አንድ ነገር ምን ማምጣት እንደምችል ሰላም ኦኬ አብሳላት ጋር ከሆነ እኛ ችግር የለብንም። ብቻ በሃይሚ እንዳይሆን ይሄ ንግግር ለሃይሚ ብቻ እንዳይሆን እንጂ ስለ አብሳላት እኛ ጉዳያችን አይደለም። ምክንያቱም አብሳላትም ለሚመጣው ነገር እሷ ራሷ ፈልጋ ነው ይሄን ነገር ያደረገችው። ምክንያቱም አንደኛ በዚህ በመካከላቸው ያለው ችግር ሳይፈታ ከኢየሩስ ጋር በመሃል እቺ መግባቷ አብሳላት ተገቢ ነው ብዬ አላስብም። ስህተት ነው። ስለዚህ የሰው ልጅ የሰራውን ስራ ነው የሚያገኘውና ሃይሚን እንኳን አልሆነ ሃይሚን ታውቃታለች። ኢየሩስ ጋር ሰሞኑ የተፈጠረው ነገር ታውቃለች። ግን እሷ መጣ ብሩኬ ላይ ተለጠፈች ማለት ነው። ስለዚህ እንደፈለገች ማድረግ ትችላለች። እኛ ስለዛ አይመለከተንም። ብቻ ከሃይሚ አጠገብ እንዳደርሽ ነው የምንለው። ዛሬ እንግዲህ ተምሽ መጥቻለሁ። መሰላችሁ ደስ ብሎኛል ዛሬ ማለት ብሩኬን ላገኘው ነው ማለት እንገናኝ ብሎኛል። ለምን እንደሆነ አላውቅም፣ ግን ብቻ ያው እንገናኝ ስራ ላይ ደስ ብሎኛል ይመስለኛል። ትናንትናም ቤት ሄጄ እንደነበር ምናምን ሰምቶ መሰለኝ። ኦኬ ማለት እንገናኝ ስላትኝ ምንድነው ያስደሰታትኝ? ብሩኬ እኮ የፈለጋትኝ ለምን እንደሆነ ሁላችንም እንግዲህ እናውቃለን። ምክንያቱም ብሩኬ እሷን ለጥሩ ነገር እንደማይፈልጋት ማለት ነውና ደስ ብሎኛል። እሺ ደስ ይበልሽ፣ ጥሩ ነፍሰ ጡር ስለሆነሽ ምንም አንልም፣ እናያለን፣ አንፈርድም። እንፈርዳለን የእውነት ግን ማለት ነው። ከዛ በመቀጠል ደግሞ እኔ የምሬን ነው በጣም ብዙ ነገሮች መናገር እፈልጋለሁ። ከዛ በፊት ቪዲዮ እና ሲቀጥል ደግሞ በቃ ላገኝሽ እፈልጋለሁ ምናምን ብሎኛል። ለምን እንደሆነ አላውቅም ይፈልገኝ ግን ብቻ በቃ ላገኘሽ ስላለኝ ብቻ ደስ ብሎኛል በጣም የምር። ምክንያቱም ስንት ቀን ከተገናኘን ትንሽ ቆይተናል እና ደግሞ ያው እኔ እዚህ መጣሁ ታውቃላችሁ እሱም ብዬ ነው እና በቃ ላገኘሽ ስለኝ በጣም ደስ ያለኝ። ብቻ እስቲ የሆነ ደስ የሚል ነገር ያለው ይመስለኛል። ምክንያቱም
ምንም ቢሆን ያው ጥፋት አጥፍቷል። ግን ያው ያን ጥፋት ደግሞ ቆይ ጥፋት አጥፍቷል። ስለምን ነው ጥፋት ያጠፋ? በምንድነው ጥፋት ያለው ማለት የነበረበት ሁኔታ ይሆናል ያን ነገር እንዲያደርግ ያደረገው። ስለዚህ ይቺ ልጅ የምሬን እኮ ነው ግንኙነት ቢኖራት ምን ልትሆን ነበረ? ገና ለገና ማረጋገጫ ሳይኖራት መጣ የብሩኬ ልጅ ነው ምናምን ነገር ስላለች ብቻ ይሄን ያህል ብሩኬ ልትቆጣጠረው ትሞክራለች እንዴ? ሃይሚም ራሱ እንዳንቻ አላለችም እኮ ያደረገው ነገር ምናምን ነገር ጭራሽ ይሄንን ማለት አትችል ማለት የምትችል ማለት ነው ሃይሚ ናት። ሃይሚ ጋር ብዙ ግንኙነት ብዙ ነገሮች ስላላቸው ማለት ነው ብዙ ነገሮችን አሳልፈዋል። ሁሉም ሰው ያውቃል ሃይሚና ብሩኬ በመካከላቸው ምን እንዳለ። በአንቺ በኩል ምን ኑሮ ነው እኮ ነው እንዴ? ጭራሽ እንኳን ብሩኬ የልጁ አባት ቢሆን የኔ መናገር መብት አይኖርሽም፣ አትችይም። በጣም ስህተት ነው። እኔን የሚያስደብር ነገር እንደማያደርግ ተስፋ አደርጋለሁ። ምክንያቱም እሱም ብዬ እዚህ እስከመጣው ድረስ ለሱ እንትን እስካልኩኝ ድረስ የኔ እናት አሁን እዚህ ጋር ለብሩኬ ትመጪ ብሩኬ ላይ መጥፎ ነገር ለማድረግ ትመጪ፣ እኛ ምንም እናውቀው ነገር የለም። ብሩኬ ጋር ግንኙነት አለኝ እያልሽ ነው፣ ግን ብሩኬ ምንም አይነት ግንኙነት የለኝም እያለ ነው። ስለዚህ በምንድን ነው ማረጋገጥ የሚቻለው? አንቺ የመጣሽው ለተንኮል ቢሆንስ? ከዛ ሲቀጥል ደግሞ 10 ጊዜ ወደ ብሩኬ መምጣትሽ ምንም ጥቅም የለውም። እሱን ከመረበሽና ሃይሚና ብሩኬን ከመበጥበጥ እንዲሁም ሃይሚ አንቺን ስታይ ሌላ ድብርት ውስጥ እንድትገባ ከማድረግ ውጭ ምንም ዓላማ የለሽም። የእውነት የብሩኬ ልጅ ከሆነ ማትረጋጅ በቃ ከወለድሽ በኋላ ዲኤንኤ ተመርምሮ ያን እውነታው ይወጣል ማለት ነው። አንደኛ አንቺ ማረፍ አለብሽ። ለምንድን ነው ወደዛ ብሩኬን ካላገኙ ለምንድን ነው እንደዚህ አይነት ነገር የምታደርጊው? ሪስፔክት ነው የሚገባው እና በቃ የሆነ ደስተኛ የሆነ ነገር እንዲኖረን እንፈልጋለሁ ከዚህ በኋላ። ምክንያቱም ልጅን የሚያክል ነገር ማለት እሱ የኔ አይደለም ምናምን ሊል ይችላል። እዚህ ጋር ፊት ለፊት ሚዲያ ላይ ሊል ይችላል ሳይሆን ብሏል እኮ ብሩኬ ልጁ የኔ አይደለም ብሎ እኮ ተናግሯል። ስለዚህ ሊል ይችላል ማለት ምን ማለት ነው? ይቺ ልጅ ግን የምር ታስባለች? ጤነኛ ነች ነው ወይስ ደግሞ ያለፈውን ማስታወስ አትችልም? ብሩኬ ልጁ የኔ አይደለም ግን እውነታውን ማወቅ አይቻልም። እውነታውን ለማወቅ የግድ ዲኤንኤ ምርመራ ያስፈልጋል። መቼ? ልጁ ሲወለድ በቃ ለክ ምን አርጉ ነው የምትይኝ? ከዛ ጀርባ ምናልባት እነዚህ የሚያደርጋቸው ነገሮች ይጸጽቱት ይሆናል እና ያንን ነገር ከሚያደርግ አምኖ ልጁን የልጅ አባት እንደሆነ አምኖ ተቀብሎ አብረን በደስታ ብንኖር የተሻለ ነው ብዬ አስባለሁ። በቃ ይሄ ሁሉ ነገር ከሚፈጠር የሷ አለማመን ነው በዚህ ይሄ ሁሉ ነገር እንዲፈጠር ያደረገው። ስለዚህ አምኖ ይሄ ሁሉ ነገር እንዳይፈጠር እንዴት ነው ልጅ ነው ብሎ እንዴት ነው የሚቀበል እንዴ? የእውነት ከሆነ እኮ ይኸውላችሁ ቤተሰቦች ሁላችንም እናውቃለን። የእውነት ብሩኬ እንደዚህ አይነት ነገር ፈጽሞ ከሆነ ወይም ደግሞ ልጁ የብሩኬ ከሆነ ምንም የሚዋሽበት ምንም አይነት ምክንያት አይኖርም። ለምን? እውነታው እንደሚመጣ ያውቀዋል ማለት ነው። ቢያንስ እንኳን ከዚህ በኋላ እኮ አነሰ ከተባለ እኮ 3 ወር 4 ወር ከዛ በላይ እንኳን አይሆንም። 4 ወር ማለት ደግሞ በጣም አጭር ነው፣ ቶሎ የሚደርስ ነገር ነው። ስለዚህ ብሩኬ ሊዋሽ አይችልም። የእሱ ስህተት ነው እሱ አምኖ መቀበሉ የፈለገው። ለምን ችግር አይመጣበትም? ለምን ተራራ አይገፋም? ልጁ ካልሆነ መብቱ ነው። እውነታው መናገር ነው። በቃ አለቀ። እዚህ ጋር አንቺ እኔ አሁን አልገበኛ ያለ ነገር ይቺ ልጅ ከብሩኬ ምንድነው የያዘችው? ብሩኬ ጋር የምሬ ነው ምንድነው የያዘችው? የሆነ ነገር ግን አለ በመካከላችሁ እሷ የምታውቀው ግን ማለት የሆነ የምታስፈራራበት መንገድ ያለ ይመስለኛል። ዘፈኑን ግን እየሰማችሁት ነው። ምን ትጠቀማለህ በአንተ ፍቅር? እንግዲህ እዚህ ጋር ማለት ነው ማለት ማፍቀርሽ ትችያለሽ እኮ የሰው ልጅ ለምን አፈቀረ አይባልም፣ ለምን ወደደ አይባልም። ግን በገገመው መጥቶ ብሩኬ የልጅ አባት ነው ማለትሽ ግን በጣም ትልቅ ስህተት ነው። የምሬ ነው። ሃይ ደህና ነሽ? አለሽ ምንድነው? ካሜራ ደስታ ስላዩ ደስ ብሎኝ። ዛሬ ደግሞ ረዘምክብኝ። እንዲህ ብዬ ላይክ ነው እንዴ? ናረጅማ እሱ ማሎጋ ካሜራ ምናምን ስለመጣሽ እንዴ ደስ ስላለኝ ነው። በደንብ አስፈላጊ ነው። እኔ አንቺን በፈለኩት ግዴታ ካሜራ ይዘሽ መምጣት አለብሽ? አዎ ሁሉም ነገር እኮ አሁን ካሜራሽ ተሆናችሁ። ስለዚህ
ሁሉንም ይሻላል፣ እንደሱ ይሻላል። ምንም ችግርን በውስጥ መፍታትም የለም እንዴ? ምንም እኮ የሚደብቅ ነገር የለም ከዚህ በኋላ ሁሉም ነገር የሚደበቅ ማይደበቅ አይደለም። ሁሉም ነገር ፊት ለፊት መሆን ያለበት ቢሆንም እስከዛሬ ራሱ መደበቁ ይቆጨኛል ማለት ከዚህ በፊት የነበረ ላይፍ ምናምን እንደዚህ ወጥቶ ቢሆን ኖሮ እስከ አሁን ድረስ እንደዚህ አይነት ነገሮች አይፈጠሩም ነበር። ቆይ ነው ማለት ምን አይነት ግንኙነት ነው ያላችሁ? ብሩኬስ ለምንድን ነው ዝም የሚለው? እንደዚህ ነገር አሁን ለምሳሌ እስከ ዛሬ የነበረን ግንኙነት ወጥቶ ቢሆን ኑሮ ይሄ ችግር አይፈጠርም ነበር፣ ይሄ ነገር አይመጣም ነበር። ምንድነው የነበራቸው ግንኙነት ማለት? ይሄን ያህል ለቪዲዮ ማለት ይሄን ያህል በኮንፊደንስ እንድትናገር ያደረጋት ምንድነው? ምንም አይነት ግንኙነት የለንም እኮ ማለት ይችላል አይደል ብሩኬ? እኔ ያልገባኝ ነገር በመካከላቸው ምንድነው ያለው? እንዳልኳችሁ ይሄ ነገር ግን የምሬ ነው፣ በደንብ እናጣራለን። ብዙ ነገር ላይ ጥሩ ሙድ እያራመድኩ ስላልሆነ ስፍላ አንተ የፈለከውን ነገር እኮ ነው እያደረክ ያለው። በእኔ ችግር አይደለም ይሁሉ ነገር እየተፈጠረ ያለው ባንቺ ችግር ነው አይደለም። እኔ እኮ አንተም ደግሞ ታውቀኛለህ ጠንቅቀህ ተገቢ አይደለም እኮ ነው ያልኩት። ታውቂያለሽ፣ የዛ ሰዓትም እኔ አውቄ አይደለም አይኔ ተይዞ ነው የታሰረልኝ አይደል? ደስተኛ ነበርክ በሰዓቱ እኮ ማውለቅ የነበረብህ የዛን ሰዓት ነበረ። የምሬ ስጦታ መቀበል እኔ እንደተረዳሁት ከሆነ ብሩኬ ያኔ ሀቡል ሲደረግለት አይኑን ጨፍኖ ነበረ። ግን ደግሞ እሷ ማስከፋት አይፈልግም። ምክንያቱም ሰው ነንና ቢደብረንም ግን ለዛ ሰው ስሜት እንጨነቃለን። ብሩኬ ደግሞ ይሉንታ አጥቅቶት በቃ ሸም ይዞት ነው በዛ ሰዓት ምንም አይነት ነገር እንትን ያላደረገው። ከዛ በኋላ ሀይቢ መጣች፣ ነገሩ እንዳልሆነ ሆነ ምናምን ነገር ብዙ ነገሮች ተፈጠሩ። ግን ዛሬ እኔ ብሩኬ በጣም ትልቅ ስራ ነው የሰራው። ሀብሉን መመለሱ የምሬን ነው የምነግራችሁ ቤተሰቦች፣ በጣም ትልቅ ነገር ነው። ይሄ ሀብል መመለሱ ለሷ በጣም ከባድ ነው፣ ለብሩኬ ደግሞ በቃ ሰላም የሚሰጥ ነገር ነው። ማትፈልግ ቢሆን ኖሮ የምር ከልብህ መቀበል ባትፈልግ ቢሆን ኖሮ የዛን ሰዓት ነበረ መመለስ የነበረብህ ስጦታውን። አሁን አይደለም ከመሸጠው መልስልህ ይሻላል። ሽጣው ነው ከተጠቀመ ከምሸጠው አላለም። በነገራችን ላይ ቀልድ ነው። ወደ እውነታውና ወደ ቁም ነገሩ ስንሄድ ግን ይሄ ሀብል መመለሱ አንደኛና ሁለት በቃ በዋነኝነት ለሃይሚ ይሄንን ቪዲዮ ስታይ ደስተኛ እንደምትሆን እርግጠኛ ነኝ። ምክንያቱም ከኢየሩስ ጋር ያላቸው ግንኙነት የመቋረጥ እድሉ በጣም ከፍተኛ ነው ማለት ነው። ሁለተኛ ነገር ደግሞ ለሱም ሰላም ይሰጠዋል። ሶስተኛ ነገር እንዲሁም ለራሷ ለኢየሩስ ይሄ ነገር ለብሩኬ ያላት አመለካከት ተስፋ እንድትቆርጥ ያደርጋታል ማለት ነው። ከዛ በመቀጠል ደግሞ ለፋሚሊዎች የሚወዷቸው ብሩኬና ሃይሚ እንዲለያዩ የማይፈልግ ይሄ ችግር እንዲፈታ የሚፈልጉ ቤተሰቦች የብሩኬ የዛሬ ሀብል መመለስ በጣም ትልቅ ነገር ነው። ብዙዎችን እንደሚያስደስት አልጠራጠርም ማለት ነው። እቺ ልጅ ግን ጤነኛ ናት የሚለው የምር ብዙ ነገሮችን እናወራለን። ግን እንየው እስኪ ሀብሉን የምር ብሩኬ ይወስደዋል ወይስ ደግሞ ትቶት ይሄዳል? እሷስ ትቀበለዋለች ምናምን የሚለውን በደንብ ነው። እኔ አልፈልገውም የተሰጠ ስጦታ። እኔ ራሱ ምን ብዬ ነው የምቀበልህ? ሲቀጥል ደግሞ አንድ ነገር ልንገርህ ያለው ማንም ሰው የፈለገውን የመሰለውን ማውራት ይችላል። እኔ ግን ራሴ አውቃለሁ። ሲቀጥል ደግሞ አንተም ጠንቅቀህ ታውቀኛለህ እንደዚህ አይነት ልጅ እንዳልሆንኩኝ ማለት ነው። አንተ ላይ ምንም ነገር መጥፎ ነገር ላደርግ እንደማልችል ታውቃለህ። ያንን ብቻ እንድታምንበት ነው የምፈልገው እኮ ነገር እኮ እሱን እኮ ጣለው አልኩህ። እኔ አልቀበልህም። ይሄን ልሰጥሽ ነው የመጣሁት። ከፈለክ ጣለው እኮ አልኩህ። እኔ አልቀበልህም። በጣም ጥሩ። እኔ የምሬን ነው የምነግራችሁ። ብሩኬ ለምን ጠራት? ብሩኬ ጠርቶኛል፣ ብሩኬን ጋር እንገናኝ ነው ምናምን ስትል ለምንድን ነው የጠራት የሚለው በጣም አሳስቦኝ ነበር። ግን ብሩኬ ዛሬ የጠራትኝ እንግዲህ ሀብሉን ለመመለስና ከሷ ጋር ያለውን ግንኙነት ማቋረጥ እንደሚፈልግ ከዚህ በኋላ መገናኘት እንደማይፈልግ ነው ማለት ነው። በጣም ደስ ይላል። እንዳትቀበለው አንተ እሱ አይቀበልህም። እንዳትቀበለው ወዶ ነው የሚቀበል። ለምንድን ነው የማይቀበል? ንቀት መሆኑ ነው። ንቀት አይደለም። ነገር እንዲፈጠር ማትፈልግ ከሆነ ብታወቅ ይሻልሃል። ምን ልታረገ? የሆነ ነገር ከተፈጠረ በኋላ አየየ ከማለት ማለት ነው። እንዴት? ቆይ አይደለም። በምን ተማምና ነው እቺ ልጅ ብሩኬን ዛሬ ላይ ልታስፈራራ የቻለችው? ማንን ተማምና ነው? በምን ሲሳብ? ሲቀጥል ደግሞ መጉዳት የፈለገችው ማን ነው? የምረልኩ አንቺ ምን እንደምታመጪባት አይደል? እስቲ አብሳላት አንድ ነገር ትሁንና ታውቃለህ ምን ማምጣት እንደምችል። ይቺ ልጅ የምሬን ነው የምነግራችሁ የጨረቃ ቤተሰቦች ምን እየሆነች ነው እንዴ? ጭራሽ ዛሬ ብሩኬ ሃይሚን ለማናደድና በመካከላቸው ያለውን እልህ ለማስቀጠል ገብታችኋል። ሃይሚ ስላናደደችው ሃይሚን ለማናደድና ሃይሚን ለመበቀል ስለፈለገ አብሳላት የምትባለው ልጅ አመጣ።
እንግዲህ ሁላችንም እንደገመት ነው እንደዛ ነው። ይቺ ልጅ ዛሬ ከመሬት ተነስታ ልጅቷን እጎዳታለሁ። ቆይ ምንድነው? እኔ እኮ ሰላም ሳላችሁ የምገባው ነገርስ የምር ብዙ ነገሮችን ማለት እፈልጋለሁ። ከዛ በፊት ግን ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም እንደተለመደው ሰላማችሁ ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ዛሬ እንግዲህ ብዙ ነገሮች ተፈጥረዋል። ያው ምክንያቱም እዚህ ጋር ይሄን ነገር የምናገረው የኔ ቤተሰቦችም ስላላችሁ ያው ብዙዎቻችሁ እንግዲህ ካሜራማንን ቀይር ምናምን ብዙ ነገሮችን ብላችኋልና ዛሬ እንግዲህ በቻልኩት መጠን እውነታውን ማለት በቃ እናንተ የምትፈልጉትን ነገር ለማድረግ ምክንያቱም ከራስ በላይ ንፋስ ነው አይደል እንደሚባለው እና በቃ ካሜራማን ለመቀየር አስቤ በመካከላችን ግን አለመግባባት ተፈጠረ። እኔ እንዴት ጓደኛህ አይደለሁ እንዴት እንደዚህ ታደርጋለህ ምናምን ነገር አለ። ያው ትንሽ ማይሆን ቃላቶችን ተናገረ። እኔም ጓደኛዬ ላይ ማለት ማይሆኑ ነገሮችንም አደረግኩ ማለት ያው መማታትም እንደዚህ መገፈታተርን ፈልጌ አልነበረም፣ ግን ከአቅሜ በላይ የሆነ ትዕግስቴን አስጨረሰኝ ማለት ነውና ያው መሲም እንግዲህ እንዳያችኋት ነው። እሱን ደግፋ ለምን እንደሆነ አልገባኝም። ብቻ እስኪ እንዴት መፍታት እንዳለብን ነገሮችን ለማስተካከል እሞክራለሁ። ከዛ በተረፈ ውድና የተከበራችሁ ቤተሰቦቼ ሁላችሁም ይሄን ቪዲዮ የምታዩ ያው ዛሬ እንግዲህ በሃይሚና በብሩኬ ነው የመጣሁትና ያው ዛሬ እንግዲህ ብሩኬ አግኝቷት ነበረ። ማንን ነበር ያገኛት? ኢየሩስን ማለት ነውና እንግዲህ ኢየሩስን ሁላችሁም ታውቋታላችሁ። ዛሬ ብሩኬ ያደረገው ነገር በጣም ትልቅ ነገር ነው። ምክንያቱም ብሩኬ ሀብሉን መመለሱ እንዳልኳችሁ ከመጀመሪያውኑ ለሁላችንም ቢሆን የሚያስደስት ነገር ነው። ዛሬ ብሩኬ የሰራው ስራ በጣም ትልቅ ነገር ነው። ከዛ በመቀጠል እኔ አልገባኝ ያለው ነገር ቢኖር ምንድነው ኢየሩስ ማንን ተማምና ነው? ምንድነው ማለት ከብሩኬ ጋር ያላት ነገር ማለት ይሄን ያህል በድፍረትና በኮንፊደንስ እንድትናገር የሚያደርጋት ነገር ምንድነው? ሰምታችኋል እንግዲህ ቪዲዮ ማለት የኔና አንተ ላይፍ ወይ ደግሞ እናንተ ያሳለፍናቸው በቪዲዮ ቢለቀቁ ይሄን ያህል ችግር ባልመጣ ነበረ ብላ በኮንፊደንስ ተናግራለች። ግን ብሩኬ ለዛ ምንም አይነት ምላሽ እንዳልመለሰ ሁላችሁም አይታችኋልና በመካከላቸው ያለው ምንድነው? ይሄ ነገር ወዴት እየሄደ ነው? ሁላችንም እንደምናውቀው ሃይሚና ብሩኬ እንደማይለያዩ ነው። ግን ደግሞ ብሩኬ ከኢየሩስ ጋር የጀመረው ነገር ምንድነው ማለት ነውና ያው የሰው ልጅ ይሳሳታል እኮ። ግን ደግሞ ብሩኬ ይሄንን ነገር አላደረኩም እያለ ነው። የእውነት እሱ ባያደርግ ኑሮ ማለት የእውነት ልጁ የሱ ቢሆን ኑሮ መዋሸት አያስፈልግም ብዬ አስባለሁ። ምክንያቱም እውነታው እንደሚወጣ ያውቀዋል። የፈለገው ቢዋሽ እሷ መጣ ከተናገረች በመካከላቸው ሚስጥሩ ካልቀረ እሷ አንተን የልጅ አባት ብላ ከተናገረች ተሳስቻለሁ ይቅር በሉኝ ሃይሚንም ቢሆን ይቅርታ መጠየቅ ይችል ነበር። ግን ስላላደረገው እኔ አይደለሁም። ሲቀጥል ደግሞ እኔ ከሷ ጋር ግንኙነት የለንም አድራቂ ነች ስላለችኝ ይመስለኛል አይደል ተገናኝተን ነበር። እሱም ለሰላምታ ብቻ ነው። ከዛ ውጭ ሌላ ያለፈ ንግግርም ሆነ ግንኙነት የለንም ብሎ ተናግሯልና ይሄ ነገር በጣም አስገርሞኛል። እሷ ይሄን እንዴት ለመናገር እንደፈለገች። ከዛ በተረፈ ደግሞ እኔ ያየሁት ነገር ቢኖር ምንድነው አብሳላት ማለት እንግዲህ ብሩኬ ሰሞኑን ዟት የመጣት ልጅ ናትና እሷ ደግሞ እኔ እንደምገምተው ከሆነ ከብሩኬ ጋር ምንም አይነት ግንኙነት የላትም። አብሳላት የመጣችው ሃይሚ ከቤት ውጣ ስላለችው ብሩኬን ስለተናደደ እና ሃይሚን ለማስቀናት ስለፈለገ ነው። ሁላችሁም አይታችኋል። ቤት ድረስ ዟት ነው የሄደው። ቤት ድረስ ይዞ ሄዶ እዚህ መኖር ትችያለሽ ምናምን ነገር ብቻ ሃይሚን ለማናደድ እንደሆነ ሁላችንም አይተናል። እኔም ገምተው እንደዛ ነው። ስለዚህ ዛሬ እቺ ልጅ ከመሬት ተነስታ ማለት ባልተረጋገጠ ነገር የልጅ አባት ነው በሚል ሰበብ ብሩኬ ጋር የሚቀርቡ ሰዎች ላይ ጉዳት አደርሳለሁ ማለቷ እንዴት ነው? በምን ሂሳብ ነው? ይሄንን ነገር እኮ ማለት በሃይሚ ቦታ ብትሆን ምንድን ነበር የምታረገው? ይችልች ኢየሩስ በሃይሚ ቦታ ብትሆን ሃይሚ ዛሬ መጣ ብሩኬ ጋር ግንኙነት አለኝ ብሩኬ የልጅ አባት ነው ብትል ምን ልትገላት ነው? እንደዛ እኮ ነው። ሃይሚ እሷ ምን አደረገች? አንዳንዴ ሰዎች ስንባል ምን መሰላችሁ በራሳችን ቦታ ብቻ ነው የምንወስድ። በዛ ሰው ቦታ ሆነን ግን ነገሮችን አናስብም። እሷ ይሄን ከመናገሯ በፊት ማለት አንተ ከተመቸ ችግር የለውም እውነታው ሲወጣ ግን ያኔ ማውራት ያለብን ነገር እናወራለን ማለት ትችላለች። ምክንያቱም እሷ የልጅ አባት ነው ብላ ስትመጣ ሃይሚ ምን አላርገቻት? እጇን ራሱ አላነሳችባትም። እኔ እስካየሁት ድረስ እጇን ራሱ አላነሳችም። ምክንያቱም ምንም ጥቅም ስለሌለው። እቺ ልጅ ግን ገና ለገና
በብሩኬ እርግጠኛ ሳትሆን ይሄን ነገር አድርጋለሁ ማለቷ ተገቢ አይደለም። የምሬን ነው። ብሩኬ ይሄን ነገር ዝም ብሎ ማለፍ የለበትም። ከዛ በተረፈ ውድና የተከበራችሁ የጨረቃ ቤተሰቦች እንኳን በሰላም ወደ ቻናላችን መጣችሁ። ላለው በድጋሚ ሁላችሁም ሰብስክራይብ አድርጉ። ሃይሚና ብሩኬ መቼም አይለያዩም ብላችሁ ደግሞ ኮሜንቱን አጨናንቁት ማለት ነው። ከዛ በተረፈ ነገ ሰላም እንደሚሆን ተስፋ አድርጋለሁ። በእኔ በኩል ያለው ችግሮች ቤተሰቦች ችግሩን ለመፍታት እሞክራለሁ ማለት ነው። ሁላችሁም ሀገር ውስጥም ሀገር ውጭም ያላችሁ በያላችሁ በሰላማችሁ ይብዛልኝ። በቀጣይ ቪዲዮ እስክንመለስ ቸር ቆዩልኝ ባይ